ዓለም ትንፋሿን ዋጠች። ዋይት ሀውስ በድንገተኛ መግለጫ እናወጠ። ፕሬዚዳንት ትራምፕ ኢራንን ወደ ጠረጴዛው አምጥተናታል ሲሉ፣ ቴሄራን ደግሞ የፈጠራ ወሬ ነው በማለት አጣጣለች። ነገር ግን አንድ እውነት አለ። የትራምፕ ኢራንን አመድ አደርጋታለሁ የሚለው ዛቻ የዓለምን ገበያ ገልብጦታል። አሜሪካና እስራኤል የኢራንን መሪዎች በሙሉ ደምስሰው አሁን ከማን ጋር ነው የሚደራደሩት? ጦርነቱ ሊያበቃ ነው ወይስ ትልቅ ጥፋት እየመጣ? ዛሬ የዚህን ድራማዊ ፍጥጫ ሚስጥር ዝርዝር መረጃ ይዘንላችሁ ቀርበናል። ፕሬዚዳንት ትራምፕ በቅርብ ረዳቶቻቸው ስቲቭ ዊኮፍ እና ያሬድ ኩሽኔር አማካኝነት አዲስ የሰላም መንገድ መክፈታቸውን ገልጸዋል። እነዚህ ዲፕሎማቶች ወደ ፓኪስታን የሚያቀኑት ከኢራን ጋር የሰላም ንግግር ለማድረግ ነው። ትራምፕ እንዳሉት ከሆነ ከኢራን ጋር ውጤታማ ንግግሮች ተጀምረዋል። ኢራን ይህንን ፌክ ኒውስ ብላ ብታጣጥለውም በሆርሙዝ የባህር በር ስትሬት ኦፍ ሆርሙዝ በኩል የሚደረገው የንግድ መርከቦች ዝውውር መጨመሩ ትራምፕ የሰጡት ከባድ ማስጠንቀቂያ ሰርቷል የሚል ግምት እንዲገኝ አድርጓል። ትራምፕ ኢራን የባህር በሩን መዝጋቷን ካላቆመች የኢነርጂ ተቋሞቿን አወድማለሁ ብለው ነበር። አሁን ግን ለ5 ቀናት ያህል ጥቃቱን አቁመው ድርድር እንዲጀምር እድል ሰጥተዋል። ትራምፕ ሲናገሩ እነሱ ስምምነት ይፈልጋሉ፣ እኛም እንፈልጋለን። ዛሬ ምናልባት በስልክ እንነጋገራለን፣ 5 ቀናትም እንጠብቃለን፣ ካልሆነ ግን በሙሉ ልባችን ቦምብ መጣልን እንቀጥላለን ብለዋል። አሜሪካ የኢራንን ከፍተኛ አመራሮች ደረጃ 1፣ 2 እና 3 በሚል በከፍተኛ ሁኔታ እንደመታች ትራምፕ ይናገራሉ። ታዲያ አሜሪካ አሁን ከማን ጋር ነው የምትደራደረው? ትራምፕ የአንድን ታላቅ መሪ ስም ባይጠቅሱም ከአንድ ከፍተኛ ሰው ጋር ንግግር መጀመራቸውን አረጋግጠዋል። ይሁን እንጂ በትራምፕና በኢራን አብዮታዊ ዘበኛ ሪቮሉሽናሪ ጋርድ መካከል ትልቅ አለመግባባት ያለ ይመስላል። የኢራን የፓርላማ አፈ ጉባኤ መሐመድ ጋሊባም ምንም አይነት ድርድር የለም ሲሉ በኤክስ ገጻቸው ላይ አስፍረዋል። እሳቸው እንደሚሉት ከሆነ አሜሪካና እስራኤል የገቡበት ረግረጋማ ጦርነት ለመሸፈን የውሸት ወሬ እያናፈሱ ነው። ነገር ግን የኢራን ፕሮፓጋንዳ ምንም ይበል ምን የትራምፕ ንግግር የዓለምን የነዳጅና የፋይናንስ ገበያ አረጋግቶታል። የትራምፕ ንግግር ተከትሎ የነዳጅ ዋጋ በአስገራሚ ሁኔታ ቀንሷል። አንድ በርሜል የነዳጅ ዋጋ ከ$118 ወደ $103 ወርዷል። እንዲያውም በንግግሩ ወቅት እስከ $96 ወርዶ ነበር። ይህም የዓለም ኢኮኖሚ ለትራምፕ ቃላት ምን ያህል ምላሽ እንደሚሰጥ ያሳያል። ትራምፕ ለነዳጅ ዋጋ መጨመር ትልቅ ትኩረት ይሰጣሉ፣ ምክንያቱም ይህ በፖለቲካቸው ላይ ተጽዕኖ እንደሚኖረው ያውቃሉ። ጦርነቱ ከተጀመረ አሁን 3 ሳምንት ተኩል ሆኖታል። ትራምፕ ጦርነቱ ከ4 እስከ 5 ሳምንት ይፈጃል ብለው ነበር። አሁን በትክክለኛው ጊዜ ላይ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን ጥቃቱ እንደሚቀጥል ተናግረዋል። ኢራን ለዓለም ስጋት መሆኗን ሲገልጹ ኢራን 4000 ኪሎ ሜትር ርቀት የሚምዘገዘግ ሚሳኤል ወደ አሜሪካና ብሪታንያ ጦር ሰፈር ተኩሳለች። ይህ ማለት አውሮፓ በሙሉ በኢራን ሚሳኤል ክልል ውስጥ ናት ማለት ነው ብለዋል። እስካሁን ባለው መረጃ 9000 የኢራን ኢላማዎች ተመተዋል። 140 የኢራን የባህር መርከቦች ወድመዋል። አሜሪካ የኢራንን የሚሳኤል ማከማቻዎች፣ የራዳር ስርዓቶችና የጦር መሳሪያ ምርት ጣቢያዎችን ክፉኛ ጎድታለች። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የኢራን ወታደራዊ አቅም እንዲዳከም በዝምታ ድጋፋቸውን እየሰጡ ነው። ጦርነቱ በመካከለኛው ምስራቅ ብቻ አልተገደበም። በለንደን ሀትዞላህ የተባለ የይሁዲ በጎ አድራጎት ድርጅት አምቡላንሶች ላይ የቃጠሎ ጥቃት ደርሷል። እነዚህ አምቡላንሶች ለማንኛውም ሰው እርዳታ የሚሰጡ ቢሆኑም በዘረኝነት ጥላቻ ምክንያት ጥቃት ደርሶባቸዋል። ይህ የሚያሳየው የኢራን የሽብር መረብ እስከ ምዕራቡ ዓለም እንደሚዘልቅ ነው። በቪዲዮ መጨረሻ ላይ የቦንዳይ የጅምላ ጭፍጨፋ ትውስታና በጎ ፈቃደኞች ያደረጉት ተጋድሎ ይታወሳል። ፖሊሶች የጥቃቱን ፈጻሚ ሕይወት እንዲያድኑ ለጠየቋቸው የሕክምና ባለሙያዎች አይሆንም፣ ፈንጂ ሊኖረው ስለሚችል ደህንነቱ የተጠበቀ አይደለም በማለት የሰጡት ምላሽ የሁኔታውን አሳሳቢነት ያሳያል። ኢራን ብትዳከምም አክራሪነትና ሽብርተኝነት አሁንም ለምዕራቡ ዓለም ትልቅ ስጋት ሆኖ ቀጥሏል። የትራምፕ የ5 ቀናት የድርድር ጊዜ ምን ውጤት ያመጣ ይሆን? ዓለም ወደ ሰላም ተመለሰች ወይስ ወደ ክፉ ጦርነት? እናንተስ ምን ታስባላችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁን እናመሰግናለን።